ራሴን ማን እንደሆንኩኝ ለማስተዋወቅ ያህል እኔ ሻለቃ በዛብህ ጴጥሮስ እባላለሁ። እኛ የኮሎኔል በዛብህ ልጆች። ኮሎኔል በዛብህ ማን ነው? አጋጣሚ ደግሞ ራሴን ማን እንደሆንኩኝ ለማስተዋወቅ ያህል እኔ ሻለቃ በዛብህ ጴጥሮስ እባላለሁ። የኢትዮጵያ አየር ኃይል የሚግ 23 ቦምበር አውሮፕላን በራሪ ነበርኩኝ። በአሁኑ ጊዜ በህዝባዊ ግንባር በኤርትራ ነጻ አውጪ ህዝባዊ ግንባር ተማርኬ በምርኮ ላይ ይገኛለሁ። የተማረኩትን በ1976 ዓመተ ምህረት ሚያዝያ 12 ቀን ነበር። የዕለቱ ዕለት ሚሽን ታዘን በረራ ግዳጅ ታዘን በምንበርበት ጊዜ ዝቅ ባለ ከፍታ በምንበርበት ጊዜ ጸረ አውሮፕላን ከመሬት የተተኮሰ አውሮፕላኔን የሞተሯን ክፍል መታትና መብረር ሳልችል ቀረሁ እና በዚህ አጋጣሚ መዝለል ነበረብኝ። ዘለልኩ። በጃንጥላ ከወጣሁ በኋላ መሬት አረፍኩ። በአስተራረፌ ላይ በጣም ዝቅተኛ ከፍታ ላይ ስለነበርኩኝ ራሴን ተቆጣጥሬ ፓራሹቱን አስፈላጊ የሆነ ጥሩ ቦታ ለማረፍ አልቻልኩም ነበር እና በዛ በአስተራረፌ ጊዜ ይመስለኛል የግራ እጄን ተሰብሬ ነበር እና ያኔ ህሊናዬን ሳትኩኝ እና እንደዛ ሆኜ በነበርኩበት ጊዜ የህዝባዊ ግንባር ተዋጊዎች በወቅቱ እዛ አካባቢ ነበሩና ማርከውኝ ይዘው ወደ ቦታቸው ወደ ሰፈራቸው ወደ ኋላ ወደ ደጀኑ በሚወስዱኝ ጊዜ እኔ ህሊናዬን አውቄ ተነካሁ እና በዚህ አጋጣሚ መማረኬን አረጋገጥኩ እና ደግሞ እየወሰዱኝ ይሄ ህመሙ እየተሰማኝና ስቃዩ እየጨመረብኝ በሄደ ቁጥር እኔ እንትን ነበር አመመኝ ያልኩ አቃስት ነበር እና አይዞህ ይሻላል እርዳታ እንሰጣለን እና እንዲህ ያሉኝ እያጽናኑኝ ይናገሩ ጀመር እና በዚህም ጊዜ የኛው ናቸው ወይስ እንዴት ነው ያልኩ እንዲያውም መጠራጠር እስከምችል ሁኔታ ድረስ አደረሱኝ እና ይህ ሆኖ በዚህ አጋጣሚ አውሮፕላኖች እኔ መታቴን ሰምተው ይዞሩ ነበር ከላይ ይዞራሉ ይበራሉ። ይህ ሁሉ ያለ ህመሜን ለማስታገስ አንድ ቦታ ቆም አደረጉና ጥግ ቦታ መርፌ የማደንዘዣ ህመም ማስታገሻ የሆነ ሰጡኝ። ያን ከሰጡኝ በኋላ ጄፍ አይነት ነገር አድርገው እንዳይንቀሳቀስ ያ ስብራቱ የበለጠ ህመም እንዳይሰጠኝ አድርገው አሳመሩልኝ። ከኢትዮጵያ ህዝብ በሙሉ ተሸፍኖ አይነ ጥላችን ተጋርዶ እንዳናይ ተደርገን ተሸብበን በጭፍን የምናገለግለው ለኢትዮጵያ መንግስት እውነተኛውን ፍትህ የኢትዮጵያ ህዝብ ቢያገኝ የሚለውን አይነት ስሜት ሁሉ እንዲያድርብኝ ያደረገው ልክ እዚህ እስር ቤት ባለሁበት ጊዜ እና በእውነቱ የሰው አመለካከት ውስጡ ሲገባና ውጭ ሳለ አንድ እንደማይሆን ሳዩ መፍረድ እንደሆነ ነው የምወስደው። ሌላው ደግሞ ምን መሰለህ በእውነት ለሱ አላማ ቆሞለት አንድ ጊዜ ይዋደቅለት የነበርን አንድ ግለሰብ ዝም ብሎ እንዲሁ ይተዋል ወይ የሚለውን ነጥብ በምናስብበት ጊዜ በእውነት ዝም ብሎ መተው የለበትም ነው የሚለው። ማንም እውር ሰው ቢሆን እንኳን እንደዚህ ነው የሚለው። ግን የኢትዮጵያ መንግስት ተወኝ። ይሄንን ሁሉ የዚህ አይነት በጣም የሚያሳዝንና በጣም የሚያሳፍር ድርጊት ሁሉ ነው የኢትዮጵያውያን ወገኖቻችን ውጪ የሚገኙት እንዲያውቁ እንድታደርግ የምፈልገው እና ይሄንን ሁሉ ነገሮች አስመልክተህ በእውነቱ ደግሞ እዚህ በአሁኑ ጊዜ ባለሁበት ጊዜ አስፈላጊውን የሆነ እንክብካቤ ሕክምና ልዩ መዝናኛ ነገሮች የህዝባዊ ግንባር የጄኔቫ ኮንቬንሽን ከፈረሙት ውስጥ አይደለም ያለው ፈረሙ። ግን የጄኔቫ ኮንቬንሽን በሚፈቅደው ህግ መሰረት ትክክለኛውን መብታችን ጠብቆ አስፈላጊውን የሆነ እንክብካቤ ሁሉ እያደረገ ነው ያለው። ይሄንን ሁሉ ደግሞ የሚያውቁበትን አይነት መንገድ እንድታስረዳቸው በእውነቱ ትክክለኛው ምንድነው የሚለውንና ደግሞ የኤርትራ ህዝብ ትግድስ እውነተኛ ነው እውነተኛ አይደለም የሚለውን
ትክክለኛውን አቋም ያልያዙ ሰዎችን ትክክለኛው ይሄ ነው። እኔ ራሴ እዛ ነበር። እኔ ራሴ ኢትዮጵያዊ ነኝ። ኢትዮጵያውያን ወገኖቻችንን ብዙ እንደዚሁ እስር ቤት ውስጥ በምርኮ የሚገኙ አሉ ብለህ ስታስረዳቸው በእውነቱ እውነተኛውን ገጽታ ለህዝቡ ልታንጸባርቅ ትችላለህ ማለት ነው። እና ይሄንን የመሳሰሉትን ነገሮች እንደምታስረዳ ተስፋ አለኝ እና አንተም አትስተውም። በእውነቱ ይሄን ነገር እንዲሁ ለማጠናከር ያህል ነው የምልህ። መልካም የጓድ ሻለቃ በዛብህን መልእክት ሰምተናል። የኢትዮጵያ መንግስት ቀደም ባለ ጊዜ የኃይለ ሥላሴ ንጉሳዊ አገዛዝ ቀጥሎ ደግሞ እንደገና ደግሞ በከፍተኛ ደረጃ ደግሞ ያንኑ ፈለግ በመከተል ደግሞ ደርግ በአሁኑ ጊዜ የወሰደ አቋም በኤርትራ ላይ ምንድነው በመሳሪያ እንደመሰሳለን፣ በመሳሪያ ይሄንን ሁኔታ እንፈታለን የሚል የትዕቢተኝነት አመለካከት እንደሆነ ነው የምናየው። እና ይህ ሁሉ ሆኖ ምንም አይነት መፍትሄ አልተገኘም። ከዛም በኋላ እስካሁን ድረስ እንዲሁ እንደቀጠለ ነው። እስካሁን ድረስ በየቀኑ ውጊያ እየተደረገ ነው። በየቀኑ ህዝብ እያለቀ ነው። በየቀኑ ንብረት እየወደመ የኢትዮጵያ ኢኮኖሚ ከነበረበት ሁኔታ ወደ አዘቅት ወደ ገደል እያቆለቆለ የህዝቡ ኑሮ ከቀን ወደ ቀን እየወረደ እና መጨረሻ ላይ ደግሞ በጣም አሳፋሪና ደግሞ አሳዛኝ የሆነ ታሪክ ለወደፊቱም የትውልድ የሚተላለፍ ሁኔታ እየሆነ ነው የሚታየው። እና በዛ አይነት ትዕቢተኛ አስተሳሰብ ተወጥሮ የኢትዮጵያን ህዝብም የኤርትራንም ህዝብ ከማሰቃየት እና በዛ አይነት ለስልጣኑ ብሎ እንዴት ደራደራለሁ እንዴትስ ከአንድ ፍኝ ከማይሞላ ወንበዴ ጋራ የዚህ አይነት ድርድር ምንም ያህል መንግስት ያደርጋል የሚለውን አይነት አጉል ትምክህተኝነት አይነት ስሜት በመተው ለሀገሬ ህዝብ የሚጠቅመው ምንድነው? ለኤርትራ ህዝብ የሚጠቅመው ምንድነው? የኢትዮጵያ ህዝብ የሚፈልገው ምንድነው? ከሚለው ዓላማ በመነሳት ለኢትዮጵያ ህዝብም ሆነ ለኤርትራ ህዝብ ትክክለኛውን አይነት ፍትህ ማግኘት የሚችሉበትን መንገድ መቀየስ የኢትዮጵያ መንግስት ወይንም የደርጉ ኃላፊነት ነው የሚሆነው። እና የኤርትራና የኢትዮጵያን ሁኔታ ሊፈታ የሚችለው በምንም አይነት የመሳሪያ ሳይሆን ጠረጴዛ ላይ ተቀምጦ መደራደርና አስፈላጊውን የሆነ ውሳኔ መድረስ እንደሆነ ይህንን በትክክል እዛ ለሚገኙት ኢትዮጵያውያን ወገኖቻችን ማስረዳት ይህንን ነገር በእውነቱ እንደቀላል የምናየው አይደለም። ይሄውና እንደምታየው ከፍተኛ ችግርና ውድቀት ላይ ያደረሰ ነገር ነው። በእውነቱ ይህንን አሁን እርሶም ሁላችንም ኢትዮጵያውያን ሆነን ነው ኢትዮጵያውያን በመሆናችን ነው የዚህ የሀገራችን ውድቀትና የሀገራችን አዘቅት ላይ መኖር በተለያዩ አርስቶች ላይ አንስተን የተነጋገር ነው እና እኛ ምንድነው የምንፈልገው ኢትዮጵያውያን በመሆናችን ኢትዮጵያ ሀገራችን በአሁኑ ጊዜ ያለችው በውጊያ በረሃብ በሕክምና ጦት በትምህርት ጦት ትክክለኛ ዲሞክራሲያዊ መብት ባለመኖር የመናገር የመጻፍ የመንቀሳቀስ ልዩ መብቶች ተነፍጎት ያለ ኢትዮጵያ ነው በአሁኑ ጊዜ የምትገኘው እና ይሄን የዚህን አይነት ኢትዮጵያ አይደለም የምንፈልገው። ኋላ ቀር የሆነች ኢትዮጵያ አይደለም የምንፈልገው። እኛ የምንፈልገው ምንድነው? ኢትዮጵያ ሀገራችን በስልጣኔም በልዩ የሕክምናም ወይንም የትምህርትም በኢኮኖሚም የዳበረች አዲስና ደግሞ ዲሞክራሲያዊ የሆነች ኢትዮጵያ ማለትም ደርግ ባፉ ብቻ እንደሚለፍፈው አይነት የውሸት ዲሞክራሲ የውሸት ነጻነትና ፍትህ ሳይሆን እውነተኛ የሆነ ዲሞክራሲ እውነተኛ የሆነ ፍትህ እውነተኛ የሆነ ነጻነት የሰፈነባት ኢትዮጵያ እንድትመሰረት የምንፈልግ መሆናችንን ማንኛውም ኢትዮጵያዊና ማንኛውም የዓለም አቀፍ ፍትህ ወዳጅ ህዝብ እንዲያውቀው እንፈልጋለን። ከዛም በኋላ እስካሁን ድረስ ምንድነው እንደቀጠለ ነው። እስካሁን ድረስ በየቀኑ ውጊያ እየተደረገ ነው። በየቀኑ ህዝብ እያለቀ ነው። በየቀኑ ንብረት እየወደመ የኢትዮጵያ ኢኮኖሚ ከነበረበት ሁኔታ ወደ አዘቅት ወደ ገደል እያቆለቆለ የህዝቡ ኑሮ ከቀን ወደ ቀን እየወረደ እና መጨረሻ ላይ ደግሞ በጣም አሳፋሪና ደግሞ አሳዛኝ የሆነ ታሪክ ለወደፊቱም የትውልድ የሚተላለፍ ሁኔታ እየሆነ ነው የሚታየው። እና በዛ አይነት ትዕቢተኛ አስተሳሰብ ተወጥሮ የኢትዮጵያን ህዝብም የኤርትራንም ህዝብ ከማሰቃየት እና በዛ አይነት ለስልጣኑ ብሎ